ሰላም የዩቲዩብ ቤተሰቦች እንዴት ናችሁ? ዛሬ በአሪፍ ቪዲዮ ተገናኝተናል። በጠየቃችሁን ጥያቄ መሰረት አብዛኛዎቻችሁ ቲክቶካችሁን በስልክ ቁጥር ከፍታችሁ ወይም ደግሞ በኢሜል ከፍታችሁ ኢሜሉ ጠፍቶባችሁ ወይም ደግሞ ስልክ ቁጥሩ የመስመሩ የማይሰራ ሆኖ ለመቀየር እንደተቸገራችሁ ጠይቃችሁኛል። ዛሬ አሪፍና በጣም ምርጥ የሆነ ቪዲዮ አዘጋጅቻለሁ። ሁላችሁም ስቴፑን እየተከታተላችሁ አስተካክሉ። መጀመሪያ ለቤቱ አዲስ ከሆናችሁ ሳብስክራይብ እያደረጋችሁ ላይክ፣ ኮሜንት ቀጣይ እንድሰራላችሁ የምትፈልጉትን ወይም ደግሞ ማበረታቻ ኮሜንት እያስቀመጣችሁ አሁን ወደ ጉዳዩ። በመጀመሪያ የምንገባው ቲክቶክ ላይ ነው የምንገባው። ቲክቶክ ላይ እንገባና ቲክቶክን ክሊክ እናረጋለን። ክሊክ እናረግና እንጠብቀዋለን። ያው እንደዚህ ከመጣላችሁ ከታች ምን ይመጣላችኋል? ታች ፕሮፋይል የምትላለች እሷን ትነካላችሁ። ፕሮፋይል የሚለውን ትነካላችሁ። ከነካችሁ በኋላ ፕሮፋይል የሚለውን ከነካችሁ በኋላ በስተላይ በስተቀኝ ጫፍ ትመጣላችሁ። በስተቀኝ ጫፍ ትመጡና 3 ነጥቧን ነካ ታረጋላችሁ። 3 ነጥቧን ከነካችሁ በኋላ በስተግራ ትመጣላችሁ። ታች ላይ ሲቲንግ ኤንድ ፕራይቬሲ አለ። ሲቲንግ ኤንድ ፕራይቬሲን ከነካችሁ በኋላ እዚህ ላይ አካውንት አለ፣ ፕራይቬሲ አለ። አሁን እኛ የምንፈልገው አካውንት የሚለውን ነው። አካውንት የሚለውን ነካለን። አካውንት የሚለውን ከነካን በኋላ አሁን እዚህ ላይ ምን ይመጣል? አካውንት ኢንፎርሜሽን ፓስዋርድ እያለ ይቀጥላል። እኛ የምንፈልገው አካውንት ኢንፎርሜሽን ነው። አካውንት ኢንፎርሜሽን እዚህ ላይ ነካ ታረጋላችሁ። ቤተሰብ ነካ ካረጋችሁ በኋላ እኔ ለምሳሌ አሁን እዚህ ላይ በሁሉም ነው የተጠቀምኩት። ይሄው በሁሉም ነው የተጠቀምኩት። ስለዚህ እኔ አሁን ፎን ነምበር አለው፣ ኢሜል አለው። ስለዚህ እናንተ ከዚህ ውስጥ ፎን ነምበር አስገብታችሁ ኢሜል ማስገባት ካልቻላችሁ ወይም ደግሞ ፎን ነምበሩን ድሌት አድርጋችሁ እንደገና አዲስ ቁጥር ማስገባት እንዴት እንደምትችሉ ወይም ደግሞ ኢሜሉን እንዴት መቀየር እንደምትችሉ የቀደሙ ኢሜል ጠፍቷችሁ ከሆነ በአዲስ ኢሜል እንዴት ማስገባት እንደምትችሉ አሳያችኋለሁ። ሁላችሁም በመጀመሪያ ፎን ነምበር የሚለውን ክሊክ አረጋለሁ። ክሊክ ሳረገው እንደዚህ ይመጣልኛል። እንደዚህ ሲመጣልኝ ይሄው ክሊክ አረኩት። ክሊክ ካለኩት በኋላ እንደዚህ ከመጣልኝ አሁን ምን ይላል? ታች ላይ ቼንጅ ፎን አንሊንክድ ፎን ይላል። ቼንጅ ፎን ማለት ቁጥሩን ለመቀየር ነው። ቼንጅ ፎን የሚለውን ከነካ ነው ቁጥሩን ለመቀየር ነው። ለምሳሌ አሁን እዚህ ላይ ቼንጅ ፎን የሚለውን ነካ ባረገው ምን ይመጣልኛል? ልክ እንደዚህ ይመጣልኛል። እንደዚህ ሲመጣልኝ ዩር ኒው ፎን ነምበር ዊል ኦልሶ ቢ ዩዝድ ፎር ቱ ስቴፕ ቨሪፊኬሽን ይላል። ለምሳሌ አሁን እዚህ ላይ ኮንቲኒው ብለው ቱ ስቴፕ ቨሪፊኬሽን አለው። እሱን ለምሳሌ አሁን እዚህ ላይ ኮንቲኒው ባረገው ቱ ስቴፕ ቨሪፊኬሽኑ ምን ይጠይቀኛል? ኮድ ይልካል። እሱን ኮድ አስገባና ኮዱን ሳስገባበት ያስወጣዋል ማለት ነው። እኔ ግን ማስወጣት ስለማልፈልግ ለእናንተ ለማሳየት ነው። ለምሳሌ አሁን ይሄን የእናንተ ቱ ስቴፕ ቨሪፊኬሽን ከሌለው ኮንቲኒው ብትሉት ዝም ብሎ ያስወጣዋል። ከዛስ ስልክ ቁጥር የሚባለው እዚህ ላይ ባዶ ይሆናል። ባዶ ከሆነ በኋላ እንደገና አዲሱን ምን ማስገባት ትችላላችሁ። ወይም ደግሞ ከዛው ላይ ይሄን ባክ ልበለውና ለምሳሌ አሁን ይሄው ነካውት። እዚህ ላይ አሁን ለምሳሌ ቼንጅ ፎን ነምበር ይላል። ይሄው ቼንጅ ፎን ነምበር አሁን ቼንጅ ፎን ነምበር ይለኛል። ስለዚህ አሁን ቼንጅ ፎን ነምበር ነካውተኝ። ከነካውት በኋላ ይሄው እዚህ ላይ ስለዚህ አሁን ቼንጅ ፎን ነምበር ለማድረግ አሁንም ምን ቱ ስቴፕ ቨሪፊኬሽን እኔ ስላሰርኩት ነው። እሱ ከታሰረ ቱ ስቴፕ ቨሪፊኬሽን ኮድ ይልካል። እዚያ ያን ታስገባላችሁ። ከዛ አዲሱን ቁጥር ታስገባላችሁ። ኮንቲኒው ትሉታላችሁ። ስልክ ቁጥሩ ተቀየረ ማለት ነው። ስልክ ቁጥሩ ተቀየረ ማለት ነው። ከዛ ውጭ ይህንን ራሱን አንሊንክድ ታረጉና አሁን ለምሳሌ ይህን ገብቼ አንሊንክድ ባረገው እዚህ ላይ አንሊንክድ ፎን ባረገው ልክ እንደዚህ ታች ላይ ምን ይላል? እዚህ ላይ ይጠይቀኛል ቱ ሎጊን ቱ ሪሴት ዩር ፓስዋርድ ሁሉንም በቃ አንሊንክድ ላርገውን ይለኛል። እኔ አዎ ካልኩት አንሊንክድ አረገዋለሁ። ያጠፋዋል። እኔ ግን ይሄን ማጥፋት ስለማልፈልግ ለእናንተ ለማሳየት ነው። ከዛ በኋላ ይሄን ባክለዋለሁ። አሁን ስልክ ላይ መቀየርም ማስወጣትም እንዴት እንደሚቻል አሳየዋችሁ። ቀጣይ ወደ ኢሜሉ ገባለሁ። ኢሜል ላይ ለምሳሌ አሁን ኢሜልንም ክሊክ አረጋለሁ። ይሄው ክሊክ ካደረኩ በኋላ ቼንጅ ኢሜል አንሊንክድ ኢሜል ይላል። ቼንጅ ኢሜል ማለት ቼንጅ ኢሜል የሚለውን ከነካውት እናንተ አዲስ ኢሜል ፈጥራችሁ ለምሳሌ የቀደሙ ኢሜል ከስልካችሁ ከሌለ ፓስዋርድ አይልክላችሁ ማንኛውንም እንቅስቃሴ ስታደርጉ። ስለዚህ ይህንን ለመቀየር ምን ታረጋላችሁ? ቼንጅ ኢሜል የሚለውን ትነኩና ይሄው እዚህ ጋር ገባለሁ። ቼንጅ ኢሜል የሚለውን ነካውተኝና ለምሳሌ ይሄው ቼንጅ ኢሜል አሁን ሁሉንም በቱ ስቴፕ ቨሪፊኬሽን ስላለው ለምሳሌ አሁን ቼንጅ ኢሜል ማድረግ ብፈልግ እዚህ ጋር ኮንቲኒው እለዋለሁ። ኮንቲኒው ስለው ቱ ስቴፕ ቨሪፊኬሽን ኮድ ላይ ይልክልኛል። ሲልክልኝ ምን አረጋለሁ? እሱን አስገባና ቼንጅ አደርገዋለሁ። ቼንጅ ከሆነ በኋላ በአዲሱን የራሴ ፓስዋርድ አወጣና አስረዋለሁ ማለት ነው።
ለምን ይሄ ቱ ስቴፕ ቬሪፊኬሽን በጣም ወሳኝ ነው። የውሱ በሌላ ቪዲዮ አሳያችኋለሁ። ስለዚህ ከዚህ ላይ ይሄን ቼንጅ ኢሜል የሚለውን ትነካላችሁ፣ አዲሱን ኢሜል ታስቀምጣላችሁ። እኔ መቀየር አልፈልግም፣ ይሄው መለስኩት። ከዛ ውጭሳ ይሄን ነካና እዚህ ጋር ደግሞ ምን የሚል አለ? አንሊንክድ የሚል አለ። አንሊንክድ ማለት ይሄን ኢሜል አሁን በሁለት መንገድ መቀየር ትችላላችሁ። አንሊንክድ ብላችሁ አዲሱን ኢሜል አድ ማድረግ ትችላላችሁ፣ ወይም ደግሞ እዚሁ ላይ ቼንጅ አድርጋችሁ ቼንጅ ኢሜል የሚለውን ነክታችሁ ኢሜላችሁን ማስገባት ትችላላችሁ ማለት ነው። ስለዚህ እንደዚህ እያደረጋችሁ አብዛኛዎቻችሁ በዚህ ጉዳይ እንደተቸገራችሁ ነግራችሁኛል። ይህን ቪዲዮ በትክክል እየተጠቀማችሁ በትክክል ስቴፑን እየጠበቃችሁ ተጠቀሙበት። ቲክቶካችሁን በፍሪደም መጠቀም ትችላላችሁ ማለት ነው። ስለዚህ ለዛሬው በዚህ ቪዲዮ እዚህ ላይ እናበቃለን። ሁላችሁም ቪዲዮ እንደደረሳችሁ ላይክ ማድረግ አትርሱ። ኮሜንት፣ ሳብስክራይብ እያደረጋችሁ ሼር እና ኮፒ ሊንክ እያደረጋችሁ ሁላችሁም በሌላ ቪዲዮ እስከምንገናኝ ሰላም ቆዩ ቤተሰብ። እናመሰግናለን።